Я щиро вітаю всіх, хто цікавиться Божим Словом. የእግዚአብሔርን ቃል ለማወቅ ፍላጎቱ ላላችሁ ሁሉ ሰላምታ አቀርባለሁ። ዛሬ በአስቸጋሪ ርዕስ ላይ መናገር እፈልጋለሁ። ሰባቱ የፍጻሜ ዘመን ማኅተሞች። መጽሐፍ ቅዱስ የእግዚአብሔር ቃል ነው። እግዚአብሔር እንዴት ምድርን እንደፈጠረ፣ እግዚአብሔር ምን እንደሚመስልና ክርስቶስ በቀራኔው ምን እንደሠራ ይገልጻል። እንድንኖርባቸው የሰጠንን የጌታን ትእዛዛት አካቷል። መጽሐፍ ቅዱስ ብዙ የጥበብ ምክሮችንም ይዟል። ብዙ ሳይንቲስቶች በጥልቀታቸው የተማረኩባቸውን ብዙ ሳይንሳዊ ግኝቶችንም ይዟል። በጣም ብዙ ትንቢቶችን በመያዙ ምክንያትም አስፈላጊ ነው። ከእነዚህ መካከል የሚበዙቱ ከ2 ከ3ና ከ4,000 ዓመታት በፊት የተነገሩ ሲሆን በዛሬው ጊዜ የተፈጸሙ ይገኛሉ፣ ገና ያልተፈጸሙም አሉ። ጌታ ያለፈውን ብቻ ሳይሆን የወደፊቱንም ገልጦልናል። የመጨረሻውን ፍርድ ሲኦልና መንግሥተ ሰማያትን ብቻ አይደለም የተናገረን። ኢየሱስ ክርስቶስ ዳግም በምድር ላይ ሲመጣ በፕላኔታችን የሚሆነውን ነገር ብቻም አይደለም። ለሰዎች ለመሞት እንደ በግ አይመጣም፣ ነገር ግን እንደ ንጉሥ ነገሥታት በክብር ይመጣል። መጽሐፍ ቅዱስ የመገለጥ መጽሐፍን አካተው ይዟል። በመጽሐፍ ቅዱስ መጨረሻ ላይም ይገኛል። ስታነቡት በመጀመሪያ ጊዜ ንባባችሁ አትረዱትም። ነገር ግን እግዚአብሔር ቃሉን የሰጠን እንድናስታውሰውና እንድናጠናው ነው። ጌታ መንፈስ ቅዱስ በሐዋርያትና በነቢያት ለወደፊቱ ትውልድ ያስተላለፈውን ይገልጥልናል። የተጻፈው በሐዋርያው ዮሐንስ ነው። ኢየሱስ ክርስቶስ በተገለጠበት ጊዜ ነው የተጻፈው። እግዚአብሔር የመጨረሻውን ፍርድ፣ የእሳት ባሕርንና መንግሥተ ሰማይንም አሳየው። ዮሐንስ ይህንን በመጽሐፉ ጽፎታል። የሚከተለውንም ጽፏል። እግዚአብሔርን አየው፣ በእጁም መጽሐፍ ነበረ፣ 7 ማኅተምም ነበረበት። ሊከፍተውም የተገባው ማንም አልነበረ። ከዚያም ኢየሱስ ወሰደውና ማኅተሞቹን ከፈተ። በስድስተኛው ምዕራፍ ክርስቶስ እያንዳንዱን ማኅተም ተራ በተራ ሲከፍት የምናነብ ሲሆን በእያንዳንዱ በምድር ላይ የሆነ ዐይነት አደጋ ይደርሳል። መጽሐፍ ቅዱስ ስለ መጨረሻዎቹ ዘመናት የሚናገረውን ባጭሩ ለእናንተ አደርሳለሁ። ስለዚህ ፕላኔታችንን መመልከት እንድንችል ምክንያት እየኖረን ያለነው በእነዚህ ዘመናት መሆኑ ግልጽ ስለሆነ ነው። መጽሐፍ ቅዱስ ከያዛችሁ ከእኔ ጋር የራእይ መጽሐፍ ምዕራፍ 6 ከቁጥር 1 እስከ 2 እናነባለን። በጉንም አየሁ፣ ያም ኢየሱስ ነው። ከሰባቱ ማኅተም አንዱን በፈታ ጊዜ አየሁ። ከአራቱም እንስሶች አንዱ ነጎድጓድ በሚመስል ድምፅ መጥተህ እይ ሲል ሰማሁ። አየሁም፣ እነሆም አምባ ላይ ፈረስ ወጣ፣ በእርሱም ላይ የተቀመጠው ቀስት ነበረው፣ አክሊልም ተሰጠው። ድልም እየነሣ ወጣ፣ ድል ለመንሳት። ስለ ማን ነው እያወራን ያለ ነው? ስለ ዲያብሎስ። በዛሬው ጊዜ ምድራችንን ስለ ወረረው ሐሰት ነው። መጽሐፍ ቅዱስ ዲያብሎስ እግዚአብሔርን በማስመሰል ራሱን የብርሃን መልአክ እስኪመስል ድረስ ይለውጣል ይላል። ሐሰተኛ የገንዘብ ኖት ስትመለከቱ ከእውነተኛው ጋር በጣም እንደሚመሳሰል ታያላችሁ። ልክ እንደዚያው ሰይጣን የሐሰት ትምህርቶቹን አስመስሎ የጌታ ትምህርቶች እንደሆኑ አድርጎ ያቀርባቸዋል። ሰዎችንም ከእግዚአብሔርና ከእውነት እንዲርቁ በማድረግ ከክርስቶስ ይልቅ የክርስቶስን ተቃዋሚ እንዲመርጡ ያደርጋል።
እግዚአብሔርን በማምለክ ፈንታ ራሳቸውን ጣዖታትንና ሌሎችን አማልክትን ያመልካሉ፣ ያገለግላሉ። እንዲሁም ሌሎችንም ሰዎች በማድነቅ ራሳቸውን ወደ ሆነ አይነት መለኮትነት ከፍ ያደርጋሉ። እየኖርን ያለነው ሐሰት በተንሰራፋበት ጊዜ ነው። በዛሬው ጊዜ ብዙ ሐሰተኞች ትምህርቶችና መጽሐፍ ቅዱስን አሳስተው ማቅረባል። ከእግዚአብሔር ፈጽሞ የተለዩ ነገሮችን የሚናገሩትን ታዲያ ኢየሱስ ለምንድን ነው ማኅተሙን የፈታው የሚል ጥያቄ ይነሳል። የስህተት መንፈስን በምድር ላይ እንዲገልጥና ሰዎችን ወደ ሐሰት እንዲሄዱ እያባበሉ ወደ ጥፋት መርተው ሊወስዷቸው ለምን ፈቀደላቸው? እውነታው ብዙዎች ሆን ብለው ክርስቶስን ጥለው የእግዚአብሔር ያልሆኑትን ትምህርቶችን ስለመረጡ ነው። የእግዚአብሔርን እውነት ለማወቅ አልፈለጉም። እግዚአብሔርን አንቀበልም አሉት። ሰዎች ደግሞ የዘሩትን ውጤት ያጭዳሉ። ምክንያቱም ምርጫቸው ከፈቃዱ ጋር አብሮ አይሄድም፣ የታወቀ ትርጉምም አይሰጥም። በእያንዳንዱ ልብና በሕሊናው በኩል አንድ ጊዜ ከእግዚአብሔር ጋር በተለያየውና ፈጣሪ ከሆነው ከልዑሉ ጋር አንድ ለመሆን ሁልጊዜም በሚፈልገው የሰው መንፈስ በኩል በእያንዳንዱ የሰው ልብ ከሚያስተጋባው ድምፁ ጋርም አብሮ አይሄድም። ቀጣዩ ማኅተም በራእይ መጽሐፍ 6ኛው ምዕራፍ ቁጥር 3 ላይ እናነባለን። ሁለተኛውንም ማኅተም በፈታ ጊዜ ሁለተኛው እንስሳ መተኢ ሲል ሰማሁ። ሌላውም ዳማ ፈረስ ወጣ፣ በእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎችም እርስ በርሳቸው እንዲተራረዱ ሥልጣን ተሰጠው። ታላቅም ሰይፍ ተሰጠው። ሁለተኛው ፈረሰኛ ከምድር ላይ ሰላምን እንዲወስድ ሥልጣን የተሰጠው በቀይ ፈረስ ላይ የተቀመጠ የፈረሰኛ ተዋጊ ነው። የእግዚአብሔር ቃል እግዚአብሔር ሰላምን ይልካል ወይም ሰላምን ወስዶ ጦርነት እንዲመጣ ያደርጋል ይላል። በዛሬው ጊዜ የሰዎች ኃጢአት ከልኩ አልፏል። ሰዎች በጭካኔ ድርጊታቸው ከፍተውበታል። ጠማምነት ወይም ርኩሰት፣ ግድያና ዓመፃ በምድር ሁሉ ላይ ጨምረዋል። ይህ ኢየሱስ ክርስቶስን የጦርነት መንፈስ የሆነው ፈረሰኛው ወደ ምድር እንዲመጣ ለማድረግ ሁለተኛውን ማኅተም እንዲከፍት አስገደደው። እናም ሰላምን ከምድር ላይ እንዲወስድ ሥልጣን ሲሰጠው ከምንም ስፍራ ተነስቶ አንድ አገር በሌላኛው ላይ ይነሳል ማለት ነው። በአገራት ላይ ክፍፍሎችና ዓመፃዎች ይኖራሉ። ሰዎች እርስ በርሳቸው ይገዳደላሉ ማለት ነው። የሰው ዘር በቀላሉ የጦርነትን መንፈስ እየተከተሉ በእርሱ ላይ እጅግ ብዙ ገንዘብ ፈሰስ ያደርጋሉ። መሳሪያ መታጠቅ በዛሬው ጊዜ ተባብሶ ቀጥሏል። በባለፈው ምዕት ዓመት ፕላኔታችን 2 የዓለም ጦርነቶችን አስተናግዳለች። አስቡት እስቲ። ጦርነት ሁልጊዜም ነበረ። ነገር ግን የዓለም ጦርነቶች የተከሰቱት በ20ኛው ክፍለ ዘመን ብቻ ነው። በሦስተኛውም ዓለም አቀፍ ወታደራዊ ግጭት አፋፍ ላይ ቆመን እንገኛለን። ዮሐንስ ከዚያ በኋላ የሦስተኛውን ማኅተም መከፈት ይገልጻል። በራእይ ምዕራፍ 6 ቁጥር 5 ላይ ሦስተኛውንም ማኅተም በፈታ ጊዜ ሦስተኛው እንስሳ መተኢ ሲል ሰማሁ። አየሁም፣ እነሆም ጉራቻ ፈረስ ወጣ፣ በእርሱም ላይ የተቀመጠው በእጁ ሚዛን ያዘ። በአራቱም እንስሶች መካከል 1 እርቦ ስንዴ በዲናር 3 እርቦ ገብስም በዲናርና ዘይትንና ወይንንም አትጉዳ ሲል ሰማሁ የሚል እናነባለን። ክርስቶስ ሦስተኛውን ማኅተም ሲከፍት የሚሆነው ምንድን ነው? ዮሐንስ 1 እርቦ ስንዴ በዲናር ሲል ተሰምተዋል። 1 ዲናር የአንድ ቀን ደሞዝ ነው። 1 ባልዲ ስንዴ አንድ ሰው ለ1 ቀን ለመብላት የሚበቃው ያህል ዳቦ ልኬት ነው።
ይህ ማለት በምድር ሁሉ ላይ ባይሆንም እንኳን በብዙ አገሮች ላይ ረሃብና የምግብ እጥረት ይኖራል ማለት ነው። በፕላኔቷ ላይ የመጣው ረሃብ የእርግማን መገለጫ ነው። ጌታ ይህንን የፈቀደው ለምንድን ነው? ሦስተኛውን ማኅተም የከፈተው ለምንድን ነው? እውነታው ብዙ ሰዎች ቁሳዊ ነገሮችን ያገለግላሉ። የሰው ዘር ለእግዚአብሔር እየኖረ አይደለም። ነገር ግን ለገንዘብ ሲሉ ማንኛውንም ነገር ለማድረግ ፈቃደኛ ናቸው። ገንዘብና ሥልጣን ለማግኘት ሲሉ እጅግ አስጸያፊ ድርጊቶችን ያደርጋሉ። ሰዎች ገንዘብንና ሀብትን ሲያገለግሉ ውጤቱ እርግማን ነው። ምክንያቱም እግዚአብሔር መልካም አምላክና ልናገለግለው የሚገባ ነው። እርሱን ሲተውት ችግር መጥቶባቸው ገንዘብን ማገልገል የበረከት መንገድ አለመሆኑን እንዲረዱት ኢየሱስ ሦስተኛውን ማኅተም ለመፍታት ተገደደ። መጽሐፍ ቅዱስ ከዚህ በታች በቀረው በራእይ ምዕራፍ 6 ቁጥር 7 እንደተዘገበው የአራተኛውን ማኅተም መከፈት ይናገራል። አራተኛውንም ማኅተም በፈታ ጊዜ የአራተኛው እንስሳ ድምፅ መጥተህ እይ ሲል ሰማሁ። አየሁም፣ እነሆ ሐመር ፈረስ ወጣ፣ በእርሱም ላይ የተቀመጠው ስሙ ሞት ነበር። ሲኦልም ተከተለው፣ በሰይፍና በራብም በሞትም በምድርም አራዊት ይገደሉ ዘንድ ከምድር በአራተኛው እጅ ላይ ሥልጣን ተሰጣቸው። ኢየሱስ አራተኛውን ማኅተም በፈታ ጊዜ የሞት መንፈስ ራሱን በትልቅ ኃይል ይገልጣል። ዮሐንስ ጋላቢውን አየ፣ ስሙ ሞት ነበር። ከዚያ በኋላ ቀጥሎ ሲኦል መጣ። የሞት መንፈስ በጦርነት በበሽታና በረሃብ የምድር አራዊትን ይገድላል። ሲኦል ደግሞ ያልዳኑትን ለዘላለም ይወስዳል። አስፈሪው ክስተት የተገለጸው እንደዚሁ ይሆናል። የሚያሳዝን ሁኔታም አስቀድሞ እየሆነ ነው። ምክንያቱም የሰው ልጆች ልባቸውን ወደ ኃያሉ አላዘነበሉምና ሰዎች እግዚአብሔርን ሲጥሉና የተወለዱ ልጆችን ሳይቀር ሲገድሉ፣ አንድ አገር ሌላኛውን ስታጠቃ፣ ሰዎች አደንዛዥ እጽ እየሸጡና ገንዘብ እየሰሩበት ሲገድሉ፣ የሆነ ሰው ደግሞ በሌላ መንገድ እንዲሁ ሲያደርግ፣ ይህ ለሞት መንፈስ በር ይከፍታል። የሆነ ሰው የሆነን ሰው እንዲሞት ሲረግመው፣ ይህም በር ይከፍታል። እነዚህ የሞት መናፍስቶች መግቢያ ሲያገኙ ራሳቸውን ይገልጣሉ። ኢየሱስ አራተኛውን ማኅተም ከፈተው። ምክንያቱም ሰዎች ሆን ብለው የሞትን መንፈስ እየተከተሉ ስለሆነ ነው። ሌሎች ቢኖሩ ባይኖሩ ግድ አይሰጣቸውም። ስለሚያደርጉትም ነገር ግድ የላቸውም። መበልጸግና ለራሳቸው ደስታ መኖር ብቻ ይፈልጋሉ። እስከዚያው ድረስ በሕሊናቸውና በመጽሐፍ ቅዱስ የሚነገራቸውን የእግዚአብሔርን ድምፅ ችላ ብለዋል። ክፉን ዘርቶ መልካምን ማጨድ አይቻልም። በእርግጥ ክርስቶስን የተቀበሉና ሕይወታቸውን ለእርሱ ያስገዙ አገሮች እርዳታና ከለላ ያገኛል። እግዚአብሔር ሥልጣን ያለው ኃጢአታችንን ይቅር ለማለት ብቻ ሳይሆን ሊባርከንም ሥልጣን አለው። እኛን ከክፉ ለመጠበቅና ጦርነትን ማቆም ይችላል። ዲያብሎስ ገዳይ በሽታ ሲያመጣ እግዚአብሔር ፈውስን ያመጣል። ሐዋርያው ከዚያ በኋላ ስለ አምስተኛው ማኅተም እርሱም ስለ ክርስቲያኖች ስደት ጽፎልናል። ራእይ ምዕራፍ 6 ከ9ኛው ቁጥር ጀምሮ አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየሁ። በታላቅ ድምፅም እየጮኹ
ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? አሉ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው። እንደ እነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀራዎቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። ኢየሱስ አምስተኛውን ማኅተም በከፈተ ጊዜ ዮሐንስ የእግዚአብሔርን ቃል እየተከተሉ እየሰበኩና እግዚአብሔር ለእነሱ ያደረገውን ለሌሎች እየመሰከሩ የተገደሉ ሰዎችን አየ። እኛም እየኖርን ያለነው በስደት ጊዜ ነው። በሚያሳዝን ሁኔታ ብዙ ክርስቲያኖች ከምን ጊዜውም በላይ በዘመናችን እየተገደሉ ይገኛሉ። እናም የተገደሉት በእግዚአብሔር ፊት የሚቆሙ ሲሆን በምድር ላይ ሕይወታቸውን በወሰዱት ሰዎች ላይ ፍርድ እንዲመጣ ይጠይቃል። እርግዝናቸውን ለማቋረጥ በወላጆቻቸው ወደ ሆስፒታል በመሄድ የተገደሉት ያልተወለዱ ልጆችም በእግዚአብሔር ፊት የሚቆሙና እነርሱም ከእግዚአብሔር ዘንድ በቀልን የሚጠይቅ መብት ያላቸው መሆኑን መናገር ይፈልጋል። ውርጃ ያደረጉ ሰዎች በእግዚአብሔር ፊት ሲቆሙ የገደሏቸውን ልጆች ዓይኖች ያያሉ። ዛሬ ክርስቲያኖች በዓለም ዙሪያ በሚገኝ ብዙ አገሮች ይሰደዳሉ። የቁጥር መረጃው ይሄውና በባለፈው ምዕተ ዓመት በክርስቲያኖች ላይ ብዙ ስደት ሆነዋል። ይፋ በወጣው መረጃ ብቻ እንኳን በዓለም ዙሪያ ከ100,000 ሕዝብ በላይ በክርስትና እምነታቸው ምክንያት በየዓመቱ ይገደላሉ። በ102 አገራት ላይ ከ500 ሚሊዮን በላይ የሚሆኑ ክርስቲያኖች እምነታቸውን በነጻነት አያካሂዱም። ክርስቲያኖች በዓለም ዙሪያ እጅግ በጣም የሚሰደዱ የሃይማኖት ቡድን ናቸው። በሚያሳዝን ሁኔታ እነዚህ ነገሮች በዛሬ ጊዜም እየተፈጸሙ ናቸው። ዓለም አቀፉ ሚዲያም ስለዚህ ነገር ዝምታን መርጧል። መጽሐፍ ቅዱስ ጸያፍና ኃጢአት ብሎ የሚለውን ምስክርነታቸውን የተዉ፣ እውነትን የጣሉ፣ የተለየ የሕይወት ስታይል የሚኖሩትን ሰዎችን እየተከላከሉላቸው ያሉ ይመስላል። ነገር ግን ብዙ የሚዲያ መስኮቶች ምንም እንዳልተፈጠረ ሁሉ ስለ እግዚአብሔር ልጆች መገደል ዝምታን መርጠዋል። ነገር ግን ማንም ሰው የእግዚአብሔር ልጆች ደም ተረስቷል ብሎ ማሰብ የለበትም። ጌታ ንስሐ ካልገቡ በስተቀር ክፉ ላደረጉት ምላሽ ለመስጠትና ብድራትን ለመመለስ የሚገደድበት ጊዜ ይመጣል። መጽሐፍ ቅዱስ የስድስተኛውን ማኅተም መከፈት ይናገራል። ነገር ግን እዚህ ላይ ብዙ የነገረ መለኮት አዋቂዎች በስድስተኛውና በሰባተኛው ማኅተም መካከል እየኖርን መሆናችንን ወደ ማመን ያዘነብላሉ። እነርሱም ረሃብና ጦርነት፣ ስህተት፣ ሞት በምድር ላይ የተስፋፋበትና የክርስቲያኖች ስደት በምድር ዙሪያ ላይ ሁሉ ያለበት ጊዜ ነው። ነገር ግን አንድ አስቸጋሪ ክስተት ጎድሏል። ስለዚህ ጉዳይ በራእይ ምዕራፍ 6 ቁጥር 12 ላንብብላችሁ። ስድስተኛውንም ማኅተም በፈታ ጊዜ አየሁ፣ ታላቅም የምድር መናወጥ ሆነ፣ ፀሐይም እንደ ማግ ጠጉር ጥቁር ሆነ፣ ጨረቃም በመላው እንደ ደም ሆነ። በለስም በብርቱ ነፋስ ተናውጣ ቃሪያዋን ፍሬ እንደምትጥል የሰማይ ከዋክብት ወደ ምድር ወደቁ። ሰማይም እንደ መጽሐፍ ተጠቅልሎ አለፈ። ተራራዎችና ደሴቶችም ሁሉ ከስፍራቸው ተወሰዱ። የምድርም ነገሥታትና መኳንንት፣ ሻለቃዎችም፣ ባለጠጋዎችም፣ ኃይለኞችም፣ ባሪያዎችም፣ ጌቶችም ሁሉ በዋሾችና በተራራዎች ዓለቶች ተሰወሩ። ተራራዎችና ዓለቶችንም በላያችን ውደቁ፣ በዙፋኑም ከተቀመጠው ፊት ከበጉም ቁጣ ሰውሩን፣ ታላቁ የቁጣው ቀን መጥቶአልና ማንስ ሊቆም ይችላል?
አሏቸው። ጌታ ኢየሱስ ስድስተኛውን ማኅተም በከፈተበት ጊዜ ታላላቅ አደጋዎች እንደሚፈጠሩና ወዲያውም የሰው ዘር በፊልሞች ያየናቸውን ነገሮችን ማየት እንደሚጀምር ለዮሐንስ አሳየ። እነርሱም ዓለም አቀፍ አደጋዎች፣ ግዙፍ የመሬት መንቀጥቀጦች፣ የፀሐይና የጨረቃ ግርዶሾች፣ የፕላኔቷ የአካባቢ አየር ውድመት፣ የተወርዋሪ ኮከቦች ተጽዕኖዎች ናቸው። በእነዚያ ቀናት ላይ ሕያዋን በሞቱት ይቀናሉ። አንዳንዶች ይህንን ወይም ያንን ማኅተም የመፍታት ሥልጣን ያለው ኢየሱስ ለምን እንዲህ ያደርጋል ብለው ሊጠይቁ ይችላል። እርሱ ለሰዎች ቸር ነው፣ የመጣው ሰዎችን ለማዳን ነው። ነገር ግን ከሰዎች የሚበዙቱ እግዚአብሔርን ስላልተቀበሉ የራሳቸውን አማልክቶች ስለመረጡና የእግዚአብሔርን እውነት ባልሆነ ነገር መተካትን ስለመረጡ የእነዚህ ምርጫዎች ውጤቶች ይኖራሉ። የሚዘሩትን ያንኑ ያጭዳሉ፣ አገራትም የዘሩትን ያጭዳሉ። መጽሐፍ ቅዱስ በራእይ ምዕራፍ 8 ቁጥር 1ና ወደፊት ባሉት ክፍሎች ላይ በጉ ሰባተኛውን ማኅተም ሲከፍት ሰባት መላእክት መለከቶችን ለመንፋት ይዘጋጃሉ። ብዙ ቅጣቶች እግዚአብሔርን ባልተቀበሉትና እርሱን በተዋጉት ላይ ይመጣሉ። ነገር ግን መጽሐፍ ቅዱስ ከተነበያቸው አስፈሪ ነገሮች ጋር በምድር ላይ እስከሚኖረው እስከ መጨረሻው ሰው እስትንፋስ ድረስ በልባችን ያንኳኳል። ሰውን ወደ ራሱ ወደ ድነት፣ ወደ ዘላለም ሕይወትና ወደ ንስሐ መጥራትን ይፈልጋል። ምክንያቱም ኢየሱስ የሞተው ለማዳን ስለሆነ ነው። ነገር ግን ወደ ሕይወት የተጠራ ሁሉ፣ ሕይወቱን ለእግዚአብሔር ቃል ያስገዛ ሁሉ ጸጋን ከእርሱ ጋር ይቀበላል። እግዚአብሔር እኛን መውደድ አላቆመም። እግዚአብሔር ሊያድነን ይፈልጋል። በፕላኔታችን ላይ ለወደፊት የሚሆነው ምን እንደሆነ ለመግለጥ ሊያስፈራን ብቻ አይደለም የፈለገው። ምድር ጊዜያዊ መሆኗንና ከፊታችን ዘላለም የሚጠብቀን መሆኑን ሊያሳየን ይፈልጋል። ከሞት በኋላ የት እንደምንኖር ማሰብ አለብን። ስለዚህ መዳንህን ወይም አለመዳንህን፣ የዘላለም ሕይወት ያለ ወይም የሌለ መሆኑን፣ ወደ ኢየሱስ ክርስቶስ መምጣትህን ወይም አለመምጣትህን፣ በምድር ላይ ያለው ሕይወትህ ሲያበቃ የኢየሱስ ክርስቶስ ወደ ራሱ የሚወስድ መሆኑን ራስህን ጠይቅ። ወደ እግዚአብሔርና በእርሱም ትጠበቃለህ። በዚህ ምድርና በዘላለም ሕይወትም ትባረካለህ። በረከት ይሁንላችሁ።